ሳቅ የተጫወተ ሁሉ ደስተኛ የሚመስል ሰዎች አሉ። ጥሩ ሁኔታ ላይ ስላሉ ደስተኛ የሚመስሉ ሰዎች አሉ። እንደዛ አይደለም፣ መፍረድ አያስፈልግም። የሰው ልጅ ላይ አንተ ምን አለብህ መተላውን ቃል ብዙ ጊዜ ሜንሽን አድርጊያታለሁ። በጣም አደገኛ ቃል ናት። በጣም አደገኛ ቃል ናት። አንተ ምን አለብህ፣ አንተ ዝም ብለህ አስበው እስኪ። ቀኑ ሙሉ እናትህ ታማብህ ሊሆን ይችላል፣ ቢሆን ነገር ተፈትነህ ይችላል። አልቅሰህ ምን ብለህ መጥተህ አምባ አንጠራርገህ ከጓደኞች ጋር ስትስቅ ይሄኔ አንተማ ምን አለብህ ሳቅ ተጫወተኛንን እንጂ ምናምን። ወይ ደግሞ ሲደውሉልህ ተኝተህ አንተማ ምን አለብህ ተኛ። በጣም በተቻለ አቅም ማለት የሌለብህ ነው። ሰው ብዙ ነገር አለበት፣ በጣም ብዙ ነገር አለበት፣ ብዙ ነገር ተሸክሟል። እንደውም የሆነ ጊዜ ተናግሮ ነበር አንድ ጓደኛው በቃ መናገር አይችልም ያ ሰው ገብቷል። እና ምን ብሎ በጣሽ ወረቀት ይሰጧል፣ እግዚአብሔር መናገር ከማትችለው ህመም ይፈውስ ይላል። መናገር የማይችሉ ብዙ ህመሞች አሉ። አንዳንድ ሰዎች ደህና ነህ ስትለው ደህና ነኝ ሊል ይችላል፣ ደህና ላይሆን ይችላል። በቃ ሊነግር የማይችል በጣም የቅርብ ጓደኛ ሆኖ ላይነግር ይችላል ያንን ሀዘኑ ገብቷል። እና መጸለይ ነው ያለብህ፣ እና ደግሞ በቃ ሰፖርትን ማሳየት ነው ያለብህ። እግዚአብሔር መናገር ከማትችለው ህመም ይፈውስ ማለት በቃ ይገባኛል መናገር የማትችለው ህመም እንዳለብህ። ሳቅ የተጫወተ ሁሉ ደስተኛ የሚመስል ሰዎች አሉ። ጥሩ ሁኔታ ላይ ስላሉ ደስተኛ የሚመስሉ ሰዎች አሉ። እንደዛ አይደለም፣ መፍረድ አያስፈልግም። የሰው ልጅ ላይ አንተ ምን አለብህ መተላውን ቃል ብዙ ጊዜ ሜንሽን አድርጊያታለሁ። በጣም አደገኛ ቃል ናት። በጣም አደገኛ ቃል ናት። አንተ ምን አለብህ፣ አንተ ዝም ብለህ አስበው እስኪ። ቀኑ ሙሉ እናትህ ታማብህ ሊሆን ይችላል፣ ቢሆን ነገር ተፈትነህ ይችላል። አልቅሰህ ምን ብለህ መጥተህ አምባ አንጠራርገህ ከጓደኞች ጋር ስትስቅ ይሄኔ አንተማ ምን አለብህ ሳቅ ተጫወተኛንን እንጂ ምናምን። ወይ ደግሞ ሲደውሉልህ ተኝተህ አንተማ ምን አለብህ ተኛ። በጣም በተቻለ አቅም ማለት የሌለብህ ነው። ሰው ብዙ ነገር አለበት፣ በጣም ብዙ ነገር አለበት፣ ብዙ ነገር ተሸክሟል። እንደውም የሆነ ጊዜ ተናግሮ ነበር አንድ ጓደኛው በቃ መናገር አይችልም ያ ሰው ገብቷል። እና ምን ብሎ በጣሽ ወረቀት ይሰጧል፣ እግዚአብሔር መናገር ከማትችለው ህመም ይፈውስ ይላል። መናገር የማይችሉ ብዙ ህመሞች አሉ። አንዳንድ ሰዎች ደህና ነህ ስትለው ደህና ነኝ ሊል ይችላል፣ ደህና ላይሆን ይችላል። በቃ ሊነግር የማይችል በጣም የቅርብ ጓደኛ ሆኖ ላይነግር ይችላል ያንን ሀዘኑ ገብቷል። እና መጸለይ ነው ያለብህ፣ እና ደግሞ በቃ ሰፖርትን ማሳየት ነው ያለብህ። እግዚአብሔር መናገር ከማትችለው ህመም ይፈውስ ማለት በቃ ይገባኛል መናገር የማትችለው ህመም እንዳለብህ።